ብር ምናምን ነገር ሲለኝ በዛ ነው እንደው አሜሪካ የኖች መታከል 1 ሚሊዮን ብር ኢትዮጵያ ለእናቱ ነው አባቱ እዚህ ወደ እንትን ነው መሰለኝ ሲኤምሲ ሚካኤል ነው ምናምን ነገር ቤተሰብ አለውና ላይክ እናቱ ጋር የተለያየ ላይፍ ነው ያላቸው እሱ እናቱ አሜሪካ ከወጣች ለምን 1 ሚሊዮን ብር ከለም ኖር ነው ወይስ ደግሞ አንድ ሚሊዮን ብር ለኩት ነው ይጠቅማት 1 ሚሊዮን ብር ለእናቱ ምን ያሰራት አሜሪካ ነገር ኢንሹራንስ የለም እንትን ለግባባ ነው ላይክ ብር እንደዚህ ትንሽዬና ነገር ሊለኝ እንደዚህ ምንም እንደሆነ ለኔ ብር ያለች ችግር የለውም 50,000 ብር ቃል ገብቶ እርዳታ እኔ ቤት በጣም ዋው ብለን መርቀን አመስግነነው አጨብጭበንለት ፎርደው ግር ብለን ሄዶ ቁጥር እኔ ቤት እርዳታ ሲሳተፍ ቁጥር ግዴታ ነው ቁጥሩን ተቀብዬ መዝግቤ ደብተር ላይ ዋትስአፕ ግሩፕ ደረሰኝ መልቀሚያ ግሩፕ ላስገባው መጀመሪያ ይሄማ በጣም ሀብታም ስለሆነ ግሩፕ ላይ ካስገባው ሰዎች ስለሚያዩ ፕራይቬሲ ይጠበቅለት ብዬ በግል ሜሴጅ ሄጂ እባክህ ቃል የገባኸው ለከሌ እርዳታ ደረሰኝ ስለው የ50,000 ብር ደረሰኝ እንዴት ታስታውሳለሁ በቀን እኮ ለ10 ሰው ለ20 ሰው ነው 50,000 ማስገባው እና ማናጀሬን ነው አሽከሬን ይበል ማናጀሬን አላውቅም ብቻ ደረሰኝ እያልኩ አላስጨንቀውም እንካ በዚህ አካውንት 100,000 እንካ በዚህ 50,000 አስገባ እያልኩ ብቻ ነው ምልክለት እንጂ ደረሰኝ አምጣ ካልኩት ያላመንኩት ይመስለዋል። ኦኬ ላይክ እንትን ነው እና ከኔ ጋር የነበረው እንትን እኔም ወደ ውጭ ፕሮሰስ እንደዚህ ልጀምር ምናምን ስላሰብኩኝ ኦኬ ችግር የለውም ምናምን ነገር ብዬ ያወራን ከዛ እንዳጋጣሚ የሆነ ቀን እያወራን እንዴት ነው ምናምን ነገር እሱ በእርግጥ አያዳምጥም እኔ ደግሞ የዲያስፖራዎች ባህሪ ነው ምናምን ብዬ ሁሉም ማውራት የሚፈልጉት እናወራለን በጣም ብዙ ጊዜ ግን እንዳወራ ፈቀደልኝና ትንሽ የስፓት አገኘሁኝ እንዴት ነው ነገር ፕሮሰስ ምናምን ነገር ገንዘብ ምናምን ነገር ምናምን ኖ ሚኪ ገንዘብ ምናምን እንዳያሳስብህ ምንም እንድትጨነቅ ምናምን ነገር ገንዘብ ምንም እንዳያሳስብህ ሶ ከፈለክ እኔ ጨርሼልክ ሙሉ ነገር ምናምን ነገር እኔ እዚህ ስትመጣ ሰርተህ ሰጠኝ ወይ እዚህ ጋር ተተላለፍኛ ነገር ላይክ ፈጣሪ ራሱ ትንሽ ሳንተል የሚሰጥ ነገር አይደለም ሰው አይደለም ማለት ነው ነገር አውቃለሁ ሰው ችግር እና ፖይንት አንተ እኔ በጣም እንትን ነቀውበታ ላይክ ብዙ ነገሮች እንደዚህ ዝም የማስተላልፍለት ሰው አይደለም። ሁለተኛ ነገር ደግሞ ማኔጅ እንዳደርግለት እዚህ ጋር ያሉት 83 ምናምን ቸከሶች ማኔጅ እንዳደርግለት የሚፈልገው ገብቶሻል። ቲክቶክ ላይ ምናምን ነገር ሚሲል ምናምን ያለው አይ ቲንክ እዚህ ጋር ሲፋት ምናምን ሴቶች ስለሚጀነጅን የሴቶች ምን መልስ ነው የሴቶቹ ወይስ ምን እንድታደርግለት ነው የሆነ ጊዜ እንደውም አይ ቲንክ ብሎክ ምናምን አንብሎክ ምናምን አድርግ ነበር ይሆነችና እዚህ ጋር ከነዚህ ናቸው ያሉኝና በጣም ተሳስነው ነበር ላይክ ብዙ ነገር የተለመደ ስለሚመስለኝ አያለሁኝ ቴክስት አካውንቱን ጋር ስለሆነ ይጽፋሉ ምናምን ነገር ግን ይነግረኛል የተጻፈ ሰው አለ አሁን አንተ የምትለው ነገር እውነት ለመሆኑ አካውንቱ ማኔጅ ታደርግለት እንደነበር አንተ በምን እንመን ማስረጃ አለክ? ማስረጃ ሊኖረኝ የሚችለው ፎቶዎቹ ምናምን ነገር አለኝ እና የምናወራው ሜሴጅ ቮይስ ምናምን ነገር አለ ታሳየን ትችላለህ? በግሪን ጋላሪ ሜሴጅ ታውሩ የነበረው ማሳየን ማስረጃ ማለት እሱ ልኮክ እንዳልሆነ እውነት እንደሆነ ማስረጃ ማለት ነው። ኦኬ ግሪን ይችላል አለ ብሏል። ኦኬ ችግር የለም። እሺ ስለዚህ እኔ ባልኩ ከዚህ ሰውዬ እንዴት ተበላህ ነው ምን አይነት
የእውነት ካናዳ እንደማይወስድ ሆነ እንዴት አወቅ? እንዴት ባነክ? እንትን ዱባይ ላይ የተበላች ልጅ አለችና ከሌላ ጋር ጸብ ላይ ገብቷል ስለኛ እንደላ መሆኑን ተጠቀምኝና በዛ ነገር ነው ካንስል ያደረኩት። የሰዎቹን ፋይል ምናምን ነገር ላከልኝና ይሄን ሄደ ላላና ቪዲዮ ስራበት ልጅቷን አጭበርብሯትና ካንስል ያደረጋል ከትንሽ ጊዜ በኋላ ዱባይ ገብተዋልና ያጭበርብሯቸው ነው። እዛ አሁን ወደ ኢትዮጵያ መታቸው ምናምን ብሎ የሆነች ልጅ እና እሱ እንደላላውን ፎቶዎች ምናምን ነገር ላከልኝ። ከዛ በኋላ ነው በቃ የተረፈና ደግሞ ሁለተኛ በር ላከልኝ ነበርና በሱ ነው አንደኛ ኤሪጎ የገባብኝ በጣም እንዳደረገኝ ብር ልላክልህና ማዘር 40 ሺህ ብር ልላክልህና ሲለኝ ኖ እኔ ብር ሳይሆን ላይ ትልቅ ነገር ልታደርግልኝ የምትችለው ቢያንስ ያን ነገር እንድታቀልልኝ ፕሮሰሱን ምናምን ነገር ብዬው ከዛ አመንኩኝ። ብር ልላክልህ ስላመንኩት ኦኬ ምናምን ብዬ በሱ ነገር ጨራረሰን። ከዛ በኋላ አሁን የገባበት የመጀመሪያው ምክንያት ኦሳሚ እንትን ላይ ሰራ ምናምን ነገር ያልከው እሱ ዳራውን አይቻለሁ፣ በቪዲዮ አይቻለሁ፣ ልኮልኛል ቦታውን የሚሰራበትን ቦታ እና ደግሞ በቪዲዮ እናወራለን። ምንድነው የሚሰራው? እንደ ሳይበር ነገር ነው የሚሰራው። ሳይበር ኦኬ፣ በጣም ትልቅ እንትኖች ማለት ነው። ሳይት ነገር ነው የሚሰራው። እኔ ውስጥ ቪዲዮ ሆኖ ውስጥ ሲሰራ አያዋለሁኝ እና ደግሞ ኔትወርክ ምናምን ይቋረጣል፣ አንዳንድ ቦታ ላይ ይቋረጣል ይለኛል። ላይክ በቪዲዮ ሆነ እያወራን እነሱ እያወራን የሆነ ሰዓት ላይ ኔትወርክ ይዞት ይሄዳል፣ ይጠፋል። እዛ ሳይቱ ስለማይፈቀድ ማለት ነው። በጣም ትልቅ ድርጅት ስለሆነ ድርጅቱ የሚሰራበት ድርጅት በጣም ሃይ ስለሆነ እያየሁት ይቋረጣል ኔትወርክ። ይሄ ሪል ነገር ነው እኔ ማወራው። እሱ እንትን ያለ የሚሰራው ስራ ስላየሁት ነው። ሁለተኛ ነገር ደግሞ አለኝ፣ ከፈለግሽ ልልክልሽ ይችላል። ፒክቸሮች ምናምን ነገር አለኝ መጀመሪያ ይላከልኝ፣ ከዛ በኋላ በቪዲዮ አይቼዋለሁኝ። በሱ ነገር እርግጠኛ ሆኛለሁኝ። በዛ ላይክ እሱ ፎቶ የድርጅቱን ማየት ይፈልጋል። ኦኬ እሺ ቴንክ ዩ። ሁለተኛ ደግሞ ሲያናገር ይሄ ነበር አድርጎ ነው ወይስ ዊያሮፕን ስራ እንደሌለው ነግራናለች። ዊያሮፕን ሁሉም ስራ እንደሌለው ነው የሚያወሩት። እሱ ብቻ ግን ስራ አለው ስላለ ቪዲዮውን ስክሪንሻት የካምፓኒውን ወይም ዩኒፎርም ለብሰው እውነት ስራ እንዳለው ይሄ ሰው ማየት እንፈልጋለን። ሲከፍት ፒክቸር ሲያደርግ በትልቁ አድርገውና እናያለን ማለት ነው። ስለዚህ እሱ ፎቶ እስከፈልገው እስከሚያቀርብ አበበች ናት ያላወራችው። ኦኬ አንዴ ልጨርስ። እሺ ጨርስ ሚኪ ጨርስ። ኦኬ ጨርስ ወንድሜ። ነው እንትን ነው 24 ነው የሱ ፕሮፋይል። ሁሉ ጊዜ ማንኛውንም ሰው ያወራ 24 የ24 ሰፈር ልጅ ነኝ ምናምን ነገር ስለሚል የአዲስ አበባ 24 ወደ መገናኛ ምናምን ሰፈር ነኝ ስለሚል ከኔ ጋር በዛ ነው የተግባባን ያወራነው ምናምን ነገር። ያንተ ፎቶ ምናምን አልተጠቀመም ቀጥታ ከኔ ጋር ነገር። እኔ ቆይ እኔ የገረመኝ ነገር ወንድ ሆኖ ወንድ ልጅ በኢንቦክስ እኔ እንጃ ወንድና ወንድ ያወራል አዶ ነው። እኔ ወንዶች በኢንቦክስ ሄደው ሴት ይጀነጅናሉ እንጂ ወንድን በኢንቦክስ ሄዱ ሃይ። ከዛ ምንድነው እንዴት ነው የሚያወሩት? ወንድና ወንድ እንዴት ነው ወንድና ወንድ የሚያወሩት? አይ ዶንት አንደርስታንድ ማለት ወንድ ነው ከኔ ጋር ላይክ ከኔ ጋር በስራ ላይ ተገናኘው ነው። እኔ ማኔጅ እንዳደረገለት ነው ስለሚፈልግ። እኔ ሶሻል ሚዲያ ሰው ነኝ። እኔ ለምንም አይፈልገኝም፣ ምክንያቱም ሐላል ማራ እኔ እንደውም ወንድ ሊያወሩ የሚችሉት ገስት ላይ ላይቭ ላይ ተገናኝተው ዲስከስ ሊያደርጉ ይችላሉ ምናምን። ግን ወንዶች በውስጥ ማለት በጓሮ ነው ሀቢባ ወደ ሌላ ነገር እየዞረ ነው። መጀናጀኛ ነውና ላይክ አንተን ብቻ እኮ አይደለም ኦሳማንም እኮ ሄዱ በኢንቦክስ አውርቶት እኮ ጓደኛ ሆኖታል። ከዛ ሚስጥሩን አውጥቶ እኮ ነው ራሱ ኦሳማን የሆነው። ገባ 16 ዓመት ሄዳ በ16 ዓመት ማለት የዛሬ 8 ዓመት ስታወሩ አንተና እሱ 16 ዓመት ከነበረውን እንዴ ገና 22 ዓመትክ ነው። አይ ደርሷል 23 24 ሊሞላኝ ነው። ማይ ጉድነስ ገና ልጅ እኮ ነህ። እሺ እኔ ላሳይሽ የምችለው እሱ ያለበትን ሳይት እሳቸው በራሳቸው እያፈሩ ያንተን የሚጠቀሙት ገና 24 ዓመትክ መሆኑን ስላወቁ ነው። እንግዲህ እሳቸው በራሳቸው አፍረው በሽበታቸው አፍረው የዚህ ልጅ ፎቶ ቪዲዮ የዚህ ልጅ ታሪክ ታቱ ሳይቀር ሰው ታቱ ይኮርጃል። ታቱን ተነቀሰ።
የሱን የሆሳማን ታቱ እጁ ላይ ተነቅሶ በቃ ሁሉ ነገሩ እሱን ለመምሰል ሴቶችን ቪዲዮ ሲያወራቸው ፊቱን ከአንገት በላይ ሆኖ ሲያወራቸው እጁን እንዲያደርግና ታቱን እንዲያዩ ኦኬ ኦልሬዲ እዛ ላይ ያየነው ታቱ ነው ፎቶ ላይ ቪዲዮ ላይ ያየነው ስለዚህ እሱ ነው ማለት ነው ይላሉ። ገባችሁ? ሚኪ ሌላ ነገር ማለት የምፈልገው ነገር ሆሳሚ ስራ የለውም ያልከው ካዝን አለኝ ጀርመኒ ማለት ነው። ጀርመኒ የሚኖር ካዝን አለኝ እና በሱ የመጣልኝ ኢንፎርሜሽን ነው እንግዲህ ያለውን ነገር እኔም ፈልጌው ነበር። እንትናን ማነው ስሙ ማርቆስ ሚካኤል ቢኒያም የሚባለውን ማለት ነው እና እሱን ሰውዬ በጣም እኔም አፈላልገው ነበር የራሴን ማድረግ የምፈልጋቸው ነገሮች ስለነበሩ ማለት ነው እና ሳፈላልገው ከደረሰኝ መረጃ ነው ስራ የለውም የሚለው ማለት ነው። ስራ የለውም እያሉኝ ሲነግሩኝ የነበሩ ከዛ ከማጠያይቃቸው ሰዎች ነው እንጂ እኔ እሱ ጀርመን ነው የሚኖረው እኔ አሜሪካ ነው የሚኖረው እና ምን እንደሚሰራ ምን እንደማይሰራ ላቅ አልችልም። ካጠያየኩት ኢንፎርሜሽን ነው ለነገር እንትን ያልኩት ማለት ነው እና ሲያናገረ ይሄ ነበረው ለሳምንት ሰርቶ ሊሆን ይችላል ጊዜያዊ ስራ አግኝቶ በብላክ ነው የሚሰራው ደግሞ የሚባል ነገር ሰምተናል። ስለዚህ ለሳምንት ጊዜያዊ ስራ አግኝቶ ለጊዜው ሰርቶ ከዛ ለቆ ሊሆን ይችላል። አሁን እኮ ይሄ ሰውዬ ሆምለስ ነው እኮ ቤት የለው ስራ የለው፣ ግን የሚያወራው ለሴቶች 24,000 ዩሮ በኢማጅን ጋይስ የ24,000 ዩሮ ደሞዝተኛ ነኝ እያለ ነው የሚያወራው። እኔ ቤት ገብቶ ላይቭ ላይ አውርቷል። 24,000 ዩሮ ነው ደሞዜ፣ ሶፍትዌር ኢንጂነር ነኝ፣ በጣም ተፈላጊ ነኝ። 10 ቀን አሜሪካ 20 ቀን ጀርመን ነው የምሰራው እየተመላለስኩ። እዚህ ቤት ገብቶ ስንት ሺህ ሰው ባለበት አውርቷል። አሁን አንተ ሚኪ እውነት ስራ ሲሰራ አይተው ከሆነ ፕሊስ እየጠበቅንህ ነው። ቆየህብን ያ አይቼዋለሁኝ። በቃ አይቼዋለሁኝ አይደለም ዛሬ አንድ ቀን ብቻ አይደለም ወደ ወር ምናምን ይሆናል ስራ ሲሰራ። ቆይ ሚኪ አሁን ፎቶውን አድርግ ስልክ እሺ ብለከኝ እኮ ስክሪንሻት እየጠበቅን ነበረ። ኦኬ ቪዲዮ ላብራና እስኪ ጠብቁኝ። እስከዛ ድረስ ከዋትስአፕ ላይ ስክሪንሻት እንትን የእሱ አካውንቶቹ ይኸውልሽ ስልክ ቁጥሩ ባን ይደረግበታል። ይሄ አለ አይደለ የካናዳ ምናምን ነገር ያወጣና ከአፕሊኬሽን ላይ እያወራኝ የሆነ ወሬ ያወራኝና ባን ስለሚደረግበት ስለማይጠፋ እኔ ጋር ይቀመጣል እሱ አካውንቱ ስለሚያጠፉበት እና ከዛ ሴቭ አድርጌው ልምጣ። እንደዛ አይሻልም? ችግር የለም ሚውት አድርገህ ሄደህ ሴቭ አድርገና እኛ እስከዛ አበበች ታረኛ አበበች ናት። አበበች ትቀጥላለች። አበበች ደግሞ ስለ ሆሳማ ለአንቺ ምን ነበር ያለሽ? ለዊ አር ኦፕን ስለ ሆሳማ ያላትን ቅድም ተናግራለች። ሆሳማ ያክስቱ ልጅ እንደሆነ ሴት አሳብደው ሴቶችን ሊበቀልለት የእሱን ፎቶ አድርጎ ሴቶችን እንደሚጀነጅን በጣም እሷም በጣም የእህቱ ልጅ ነው የእህቱ ልጅ እንደሆነ ምንም አይደለም ጋይስ። ሆሳማ የእህቱ ልጅ እንደሆነና በሱ ፎቶ ሴቶችን የሚጀነጅ ነው። ሴቶችን ለመበቀል ለምን ሴት አሳብደው አማኔል እንደገባ ጸበል እንደሚመላለስና ራሱን እንደማያውቅ እንዳበደ እና በዛ በጣም ስላዘነ ለእህቱ ልጅ ሊበቀል በሆሳማ ፎቶ ሴቶችን እንደሚጀነጅ ለዊ አር ኦፕን ያለው። ለስዊቲ ደግሞ ያለው ሆሳማ